ሊሊ ምግብ አመላላሽ ስትሆን መንገድ ላይ ትዕዛዝ ለማድረስ ስትሄድ አንድ መኪና ውሃ ረጭቶ ያስቆማትና ቀስ ብላም ወደሱ ስትጠጋ አንዲት በእድሜ ገፋ ያለች ሴት ከመኪናው ፊት ወድቃ ታያለች። በዚህም በጣም ተናዳ ሹፌሩ ላይ መጮህ ስትጀምር ሹፌሩ ከቁብም ሳይቆጥራት መኪናውን ያስነሳል። ሰው ሁሉ ምን እያደረገ ነው ብሎም ሲደነግጥ ሴትየዋ ሌባ ሆና ኖሮ በአንዴ ብድግ ብላ ሮጣ ትሄድና ሹፌሩን መስኮቱን ከፍቶ ሊሊን ጭንቅላት የለሽም ሲል ሰድባት ይሄዳል። ይህ ሹፌር ሲኦ ፊሊክስ ሲሆን የድርጅቱ ሊፍት ውስጥ ሲገባ ሊሊም ተንደርድራ አብራው ስትገባ ሊፍት ውስጥ እሱ ሲሳፈር ሌሎችን ማሳፈር ስለማይፈቅድላቸው እንድትወርድ እየነገራት ወዲያውኑ ይበላሽና መንቀጥቀጥ ይጀምራሉ። በዚህም ሊሊ ሲኦ ላይ ስትወድቅበት ሳታስበው ትስመዋለች። ሁለቱም ራሳቸውን ስተው ሆስፒታል ሲነቁ ሊሊ ነፍሷ በሲኦ ሰውነት ውስጥ ሆና ስለነበረ ሐኪሙ በተጠቃት ቁጥር በጥፊ ከመማታት ውጪ የምታረገው ነገር አልነበረም። ተነስታም መስታወት ስታይ በሌላ ሰው ሰውነት ውስጥ መሆኗን ማመን ያቅታታል። ሁለቱም አካል ተቀያይረው ስለነበር ሲኦ ደግሞ በጣም አስፈላጊ ስብሰባ ላይ መገኘት ነበረበትና ሊሊን እንድትሄድለት ይለምናታል። ሊሊን ፈጽሞ እምቢ እያለች የነበረ ቢሆንም 150,000 ብር እንደሚከፍላት ሲነግራት ግን ትስማማለች። ስብሰባውም ላይ ከሄዱ በኋላ ፊሊክስ ወንበሩ ላይ ቁጭ ሲል ማይክል ምን ስለሆንሽ ነው ደግሞ የሰው ወንበር ላይ የምትቀመጪው ብሎ ሲቆጣው በፍጥነት ይነሳና ሊሊ አዲስ ጸሐፊ ስለሆነች ቦታዋን ስለማታቅ ነው ስትል ትመልስለታለች። ስብሰባው ተጀምሮም ስለ ወንዶች ፓንት ተነስቶ ማይክል ኮን ሀሳብ እንዲሰጥ ሲጠይቀው ሊሊም ጡንቻ ያላቸው ወንዶችን ማስታወቂያ በማሰራት በደንብ መሸጥ እንደሚቻል ሀሳብ ስታቀርብ ማይክል መቃወም በመጀመሩ ብድግ ብላ ጠረጴዛው ላይ ትወጣና እንዴት ደረት ማሳየት ጥቅም እንዳለው ላሳያችሁ በማለት ልብሷን ማውላለቅ ትጀምራለች። ፊሊክስም በጣም ስለተበሳጨ ጎትቶ ያወርዳትና ልብሱን ካወለቅሽው እኔም አወልቃለሁ በማለት መታገል ይጀምራሉ። በዚህም ማይክል ስራውን ከቁም ነገር ስለማይወስደው ነው ብሎ ስላሰበ ከፊሊክስ ጋር ያለውን የወዳጅነት ስራ ውል እዛውኑ አቋርጦ ይወጣል። ትንሽ ቆይቶም የፊሊክስ እጮኛ ሮዝ ትመጣና እጮኛዋ በሊሊ ሰውነት ውስጥ መሆኑን ስላላወቀች በጥፊ ታጮለዋለች። ሊሊም ሰውነቷ መጎዳቱ አሳዝኗት ከመጣች በኋላ እጮኛዋን እንደነጠቀቻት እያወራች ሊፍት ውስጥ የተሳሳሙትን ስታሳያቸው ነገሩ እንደምታስበው እንዳልሆነ ፊሊክስ ይናገራል። ሊሊ ግን እኔ እኮ ከብዙ ሴቶች ጋር ሆናለሁ፣ ደግሞ እግሬ ይሸታል፣ በዛ ላይ ጸጉሬ እየገባ ነው፣ አሁንም ትወጂኛለች ስትል ሮዝን አናዳት ሮዝ ጥላቸው ትሄዳለች። ፊሊክስ እንደ ጸሐፊ ድርጅት ውስጥ ከተቀጠረ በኋላ የሊሊ የቀድሞ ፍቅረኛ አለን መጥቶ ኧረ በእናትሽ አንቺ ሴት እኔን ካለመከታተል ስራ የለሽም እንዴ? እባክሽ ድርጅቱን ለቀሽ ሂጂ በማለት ለማሸማቀቅ ሲሞክር ፊሊክስ ብድግ ብሎ በጥፊ ያጮለዋል። በግርግሩም ሊሊ ከመጣች በኋላ አለን ሊሊ እኮ ምግብ አመላላሽ ነበረች፣ አሁንም ይህ ድርጅት አይገባትምና መባረር አለባት በማለቱ ሊሊ በጣም ስለተበሳጨች ከስራ ታባረረዋለች። አለንም ወዲያው መሬት ወድቆ ለስራው መማፀን ይጀምራል። ሊሊም ድርጅት ውስጥ መቆየት ከፈለግ እሺ፣ ግን የአሁኑ ስራህን ሳይሆን ሽንት ቤት ማጠብ ነው እየሰራ መቆየት የምትችለው ትለዋለች። በሌላ ሁኔታ ፊሊክስ እና ሊሊ አብረው መኖር ጀምረው ፊሊክስ ገላውን ሊታጠብ ሲል እንደውም ለምን እኔ አላጥብህም በማለት ቢስማሙ ፊሊክስ ግን ልብሴንም ስታወልቂ ቀስ እያልሽ ነው ብሎ ተበሳጭቶ እራሱ ያወልቀዋል። ሊሊም ቶሎ ብላ በሸሚዟ ትከልለውና ስታቅፋው እናቱ በአጋጣሚ ስትመጣ ይህን በማየቷ ሶስቱም ደንግጠው ይቀራሉ። በኋላም ከተራ ምግብ አመላላሽ ጋር ምንም አይነት ነገር ሊኖረው እንደማይገባ ስትናገር ሊሊ ተበሳጭታ ሰውን በብር ብቻ ለምን እንለካለን ስትል ትቆጣታለች። በነጋታውም ኤማ ለፊሊክስ 150,000 ብር ከሰጠቻት በኋላ በሚገርም ሁኔታ ልጄን አግቢልኝና ለዘላለም አብራችሁ ኑሩ ካለች በኋላ መነጽሯን አውልቃ ሌሊት ሙሉ ልጇ የተመሳሳይ ጾታ ፍቅር ፈላጊ ነው ብላ ስላሰበች ምንም ባለመተኛቷ አይኗ እንደጠቆረ አሳይታት ከተጋቡ በተጨማሪ 700,000 ብር እንደምትሰጣት ትነግራታለች። በዚህም ሊሊ በጣም ተደስታ እጇን ይዛ ቶሎ እንደሚጋቡ ቃል ከገባችላት በኋላ እናቴ ስትልም ትጠራታለች።
ጋብቻቸውን በፊርማ ካረጋገጡም በኋላ እዛው እንዳሉ ለፌሊክስ የሊሊ እናት እንደታመመች መልእክት ይገባለትና ሆስፒታል በፍጥነት ከሄዱም በኋላ ሁኔታዋ ተሽሎ ስለነበር ገብተው ይጠይቋታል። እናቷም ልጄ ምስኪን ናት፣ ምክንያቱም ከአባቷ ጋር ተፋታን፣ ከዛም ደግሞ ሌላ አግብቶ እሱ ከሞተ በኋላ የእንጀራ እናት ሲያሰቃያት ነው የኖረችው ስትል ትናገራለች። ሊሊም ስሜታዊ ሆና ስታለቅስ ፌሊክስ አለቃዬ ትንሽ ስሜታዊ ሰው ነው በማለት ካስተባበለ በኋላ የሊሊ የገንዘብ ፍቅር የመጣው እናቷን ለመርዳት መሆኑን ይረዳል። ከሆስፒታሉ ሲወጡም የሊሊ እንጀራ እናት ኦሊቪያ ታያቸውና የሰውየውን ሀብት ስለምታውቅ ገንዘብ ከሊሊ ለመቀበል ተወስናለች። በነጋታውም ልጇን ብሩስን የነ ፌሊክስ መስሪያ ቤት ሄዳ ሊሊ ምን ያክል ከሃዲ እንደሆነችና እናቷንና ወንድሟን እንደተወች በድምፅ ማጉያ እየተናገረች 100,000 ብር እንድትከፍል ታስገድዳታለች። አለን ይህንን ሲሰማ ለአለቃው ሄዶ ሊሊ ከነ ቤተሰቧ አጭበርባሪ ሴት ናት ሲል ያስጠነቅቀዋል። ሊሊም በዚህ በጣም ተናዳ ብሩስን ገፍታ እስከ መጣል ትደርስና ጸባቸው በተለያዩ ማህበራዊ ገጾች ሲለቀቅ የድርጅቱ ሰብሳቢዎችም ጋር ደርሶ ስለነበር በቅርቡ አዲስ ስራ ካላስገኘ ሁሉንም አስረክቦ ከድርጅቱ መልቀቅ እንደሚኖርበት ይነግሩታል። ሊሊም በዚህ በጣም አዝና ለፌሊክስ ስሜታዊ በመሆኔ ስራን አሰጣው በማለት ስትጸጸት ፌሊክስ እንባዋን ጠርጎ እንደው ሰውነታችን መልሰን ብንቀያየር ስራ ማምጣቱ እንደማይከብደው ይነግራታል። ቁጭ ብለውም ሰውነታቸውን መልሰው የሚቀያየሩበትን መንገድ ሲያስቡ ቆይተው አንድ በአንድ ለመሞከር ይወስኑና መጀመሪያ ሊፍት ውስጥ ሄደው ቁጭ ይላሉ። የፌሊክስ ጸሐፊም ሲመጣ ሌላ ነገር ስለመሰለው ምንም አላየሁም እያለ እየማለለት ከአካባቢው ይሄዳል። ሊፍት ውስጥ መቀመጡ ስላልሰራላቸው በኤሌክትሪክ ሾክ ለመቀያየር አስበው እሱም ምንም እንኳን ጸጉራቸው የፈነዳ ጸጉር ቢያስመስላቸውም መቀያየር ግን አልቻሉም። በመጨረሻም የአስማት ቃላትን ቢያነቡም እሱም ባለመሳካቱ የመጨረሻው አማራጭ መሳሳም ነበርና ምንም እንኳን ሊሊ ብታፍርም ፌሊክስ ይዞ ይስማታል። ነገር ግን ይህም ሳይሳካ ይቀራል። በሌላ ሁኔታ ስለ አዲሱ ስራ ለማውራት ተገናኝተው ሳለ ፌሊክስ በንዴት ይመታውና በዚህም የተበሳጨው አረጋቸው መቼም ከፌሊክስ ጋር ስራ እንደማይሰራ ምሎ ይሄዳል። በነጋታውም የድርጅቱ ባለድርሻ አካላት ሊሊን እየወቀሷት ሳሉ የፌሊክስ ወንድም ጃክ በድንገት ይመጣና በፊት ሊዋዋሉት ከነበረው ውል በጣም የተሻለ ስራ ይዞ እንደመጣ ሲናገር ፌሊክስም ቀጥሎ ከዚህ በፊት አብረን ልንሰራ የነበረው ድርጅት የመክሰር እድሉ በጣም ከፍተኛ ስለነበር አብረን እንድንሰራ ፌሊክስ አለመወሰኑ ትክክለኛ ምርጫ ነው ይላል። በዚህም አለቆቹ በሙሉ የፌሊክስን ሀሳብ ሲያመሰግኑ ሊሊ የጃክን እጅ ተደግፋ በጣም አመሰግናለሁ ደግሞም በጣም ናፍቀኸኝ ነበር ስትለው ጃክ ይደነግጥና ምን እንደሚል ሁሉ ይጠፋበታል። ጃክ ከድሮ ጀምሮ ሊሊን ይወዳት ስለነበር ወደ እሷ ሲያቀና ፌሊክስ ጥሎት ቀጥ ብሎ ሊሊን ይዞ ይወጣል። በሌላ ሁኔታ በቤታቸው ሆነው ፌሊክስ ሆዴን አመመኝ ሲል ሊሊም ምናልባት የወር አበባ ይሆናል ስላለችው ንጽህና መጠበቂያ ግዢልኝ ካላት በኋላ አጠቃቀሙን ለመጠየቅ ፎቶ አንስቶ በስህተት ወደ ጃክ ይልከዋል። ጃክም መታመሟን ሲሰማ ጣፋጭ ነገሮችን ቢያመጣለትም ፌሊክስ ወንድሙ ስለነበር ከቁብም ሳይቆጥረው እሱን ትቶ ሊሊን ያስገባታል። ከዚህ ሁላ ጊዜም በኋላ ለእሷ ማሰቡ ያስገረማት ሊሊ የላከላትን መልእክት ለማየት ከፌሊክስ ጋር ሲታገሉ ተያይዘው ይወድቁና በዝምታ ይተያያሉ። በነጋታው ጃክ ይመጣና ለፌሊክስ ሾርባ ሲሰጠው ተቀብሎ ከጣለው በኋላ አዲሷ ስራ አስኪያጃቸው ማሪያ ትመጣለች። ማሪያ ከሊሊ ጋር አንድ ትምህርት ቤት የተማረች ሲሆን ፌሊክስም የልጅነት ጓደኛዋ ስለነበር ስላገኘው ደስ ብሎኛል ብላ እጁን ስትይዘው ሊሊ ዞር ታረግና ስትገፋት ማሪያ ትወድቅና ሊሊ እንደገፋቻት ሁሉ ታስመስላለች። ቀጥላም ለፌሊክስ አንገት ሐብል ትሰጠውና ከድሮ ጓደኞቻቸው ጋር ስለሚገናኙ አርቲፊሻል አደረገች እንዲባል አስባ አድርገሽ ነይ ስትል ትጋብዛታለች። ፌሊክስም ራቱ ቦታ ከሄደ በኋላ ሰዎቹ የውሸት አንገት ሐብል አረግሽ መጣሽ እያሉ ሲቀልዱባት ምንም እንኳን ማሪያ የውሸት ብትሰጠኝም እኔ ግን እውነተኛውን ገዝቼ ነው ያደረግኩት ቢሉም አያምኗትም። ከዛም በላይ ደግሞ ድሮ ማሪያና ጃክን አለ የተሻለ እያሉ መውቀስ ሲጀምሩ ጃክ በድንገት ይመጣና ከማሪያ ጋር የተለያየ ነው ሊሊን እወዳት ስለነበር ነው እያለ ሲናገር ፌሊክስ ባደረገው ማዳመጫ ሊሊ ሁሉንም ነገር ትሰማ ነበርና ደስ ይላታል።
ቀጥሎም ከዝግጅቱ ፌሊክስን እጁን ይዞ ጃክ ወደ ውጭ ወስዶት ፍቅሩን መናዘዝ ሲጀምር ፌሊክስ ማዳመጫውን አውልቆ ምንም ነገር ቆሞ አይጠብቅም። አሁን ጊዜ አልፏል፣ ምክንያቱም አግብቻለሁ በማለት የጋብቻ ወረቀቱን ያሳየዋል። ሊሊ ሁሌም ቢሆን እኔ ብቻ ነበር መወደው ብላ ታስብ ስለነበር አሁን ከሱም ስሜቱን በመስማቷ በደስታ ወይኑን እየተጎነጨች ወደ ሰውነታቸው ሲመለሱ ፌሊክስን አንተን ፈትቼ ጃክን አገባለሁ ስትል ፌሊክስ በመቅናቱ ወይኑን ተቀብሏት ጭልጥ አርጎት ይጠጣዋል። በነጋታውም አለን ሊሊን ስለሱ ጥሩ ነገር ተናግራ የተሻለ ቦታ እንድታሰጠው ሲለምናት ፌሊክስ ግን አይሆንም አንተ ጥቅመኛ ነህ ስላለው አለን ፌሊክስን ለመጉዳት ሲዘጋጅ ጃክና ሊሊ በጊዜ ይደርሱና ጃክ በሩን በእግሩ ከብሮ ይገባል። የአለን ቀልብ መሰረቁን በመጠቀም ፌሊክስ መጀመሪያ በካልቾ ከዛም በጥፊ አለንን ከመታው በኋላ ሊሊ ፌሊክስን አይዞሽ ስትል ታቅፈውና እሷም የንዴቷን ጫማዋን አውልቃ ተወረውርበታለች። ፌሊክስም በቃ ተረጋጋ ብሎት ከወጡ በኋላ ጃክ ለአለን ከዚህ በኋላ እዚህ ድርጅት ውስጥ ቦታ የለህም ብሎት ጥሎት ይወጣል። ምሽት ላይ ሊሊ የፌሊክስን እጅ እያከመች ሳለ ምንም እንኳን አንተን መንከባከብ ቢመስልህም የገዛ ሰውነቴን ነው የምጠብቀው ስትል ቀልዳ ዛሬ ደግሞ ጃክ በሩን በእርግጫ ሲሰብረው እንዴት ነበር የሚያምረው እያለች ፌሊክስ ስለተበሳጨ አንቺና ጃክ መቼም አብራችሁ መሆን አትችሉም፣ ምክንያቱም እንደተጋባን ነግሬዋለሁ ይላታል። ሊሊም ብስጭት ብላ የፌሊክስን ቁስል ጫን አድርጋ ታሳምመዋለች። በነጋታውም ጃክ አለንን ለመክሰስ መዘጋጀቱን አለን ሲሰማ ካልከሰስከኝ ከሊሊ ጋር አብራችሁ እንድትሆኑ ሆቴል አመቻችላችኋለሁ ብሎ ሊያስማማ ይሞክራል። ጃክም ቢያቅማማም ግን ሊሊን እንደሚወዳትና እንደናፈቀችው ያስባል። በቀጣይ ቀን ፌሊክስ ጠረጴዛው ላይ ቡና ሲያይ ከሊሊ የተላከ ስለመሰለው ደስ ብሎት አንስቶ ገና እንደጠጣው ራሱን ስቶ ይወድቃል። አለንም ወደ ሆቴል ከወሰደው በኋላ ጃክ ወደ ሆቴሉ ሲሄድ ግን ማንም አልነበረም። ይህ የሚሆነው ሊሊ አለን ፌሊክስን ሲወስደው አይታ ስለነበር በጊዜ ተደብቃ ገብታ ወደ ቤቱ ስለወሰደችው ነበር። ፌሊክስም በመድኃኒቱ ሳቢያ ሊሊን ከሰማት በኋላ እጇን ይዞም ልብሷን ያወልቀዋል። በነጋታውም ሲነሱ በስተ መጨረሻ ሰውነታቸው ተቀያይሮ ይነቃሉ። ሊሊም ደስ ቢላትም ግን ፊቷም ክብ ሆኖ 3 ኪሎም ጨምራ ስለነበረ በፌሊክስ ብስጭት ትልበታለች። ከጥቂት ቀናት በኋላ ፌሊክስ ቤቱ ሲገባ ሊሊ በቅርቡ ለመፋታት እንደምታስብ በደብዳቤ ጽፋ ከቤቱ መሄዷን ይረዳና በጣም ያዝናል። ጃክ ወደ አሜሪካ ሊመለስ ስለነበር ሊሊም አብራው እንድትሄድ ይጠይቃታል። ሊሊም ምንም እንኳን ከሱ ጋር አብራ ስለመሆን ታስብ የነበረ ቢሆንም እንግሊዘኛዋ ጥሩ ስላልነበር አሜሪካ ሄዳ እሱን ስትጠብቅ መኖር እንደማትፈልግና እዚሁ ለፌሊክስ እየሰራች በነፃነት መኖር እንደምትመርጥ ትነግረዋለች። ጃክም ሊሊን አቅፎ አዝናለሁ ግን ደስታን እመኝልሻለሁ ብሏት ይሄዳል። ከአፍታ ቆይታ በኋላም አበዳሪዎች መጥተው ሊሊን የእንጀራ እናቷና ወንድሟ በጣም ብዙ ብር ስለተበደሩ በእነሱ ስም ብሩን እንድትከፍል ነግረዋት አንዱ አበዳሪ ሊያስፈራራት ፈልጎ እጇን ሲይዛት ትነክሰውና እሱም በንዴት ሊመታት ሲል ፌሊክስ መጥቶ ያስቆመውና ፖሊስ እንደጠራ ስለነገራቸው አበዳሪዎቹ ቶሎ ብለው ይወጣሉ። ኦሊቪያ ማጃንግ እየተጫወተች ለጓደኞቿ ለልጇ ሰርግ ስትል በሊሊ ስም 150 ሺህ ብር እንደተበደረች ስታወራ ሊሊ ትሰማትና ቀጥ ብላ ሄዳ ሁለቴ ካጮለቻት በኋላ 150 ሺህ ብሩን እሰጥሻለሁ፣ ነገር ግን ከኔ ጋር ያለሽን ግንኙነት በሙሉ የሚያቋርጥ ወረቀትን መፈረም ይኖርብሻል ትላታለች። ኦሊቪያም ብሩ ስላስቆመቻት በደስታ ሁለቴም ሳታስብ ትፈርምላታለች። በነጋታው ሊሊ ከፌሊክስ ቤት ለቃ ለመሄድ ዝግጅት ላይ ያለች እናቱ ሳይታሰብ ትመጣና አብራችሁ የመተኛት ህይወታችሁ እንዴት ነው ስትል ታፋጥጣቸዋለች። ምሽት ላይም በግድ አብረው የተኙና ምንም እንኳን ሊሊ ብትረበሽም ፌሊክስ እነቅ አድርጎ ይይዛታል። በነጋታው ሊሊ ፌሊክስ ቢሮው ስትገባ አንድ ማታውቃት ሴት የፌሊክስ ወንበር ላይ ቁጭ ብላ ራሷን አና ብላ ካስተዋወቀች በኋላ የፌሊክስ እጮኛ መሆኗን ስትናገር ለምን ብዙ እጮኞች እንዳሉት ሊሊ ማሰብ ትጀምራለች። አናም አያቶቻቸው ይተዋወቁ እንደነበርና ልጆች እያሉ ገና እንዲጋቡ ቃል ስለተገባቡ ምንም እንኳን ሊሊ ህጋዊ ሚስቱ ብትሆንም ጊዜዋ ስላበቃ እንደ ሚስት መሆኗን እንድታቆም ትነግራታለች። ልክ ፌሊክስ እንደመጣም ሄዳ እጁ ላይ ስትጠመጠም ሊሊ ቀንታ ልትወጣ ስትል ፌሊክስ ይዛትና የአናን እጅ አስለቅቆ የእኛ ጋብቻ የልጅ ጨዋታ ስለሆነ እባክሽ በእኔና በሚስቴ ትዳር አትግቢ ይላታል።
ሊሊም በባሏ አቋም በጣም ደስ ተሰኛለች። አናም ኧረ እኔ እየቀለድኩ ነው፣ የመጣሁት ለስራ ጉዳይ ስለሆነ በሰላም መስራት እንችላለን ብዬ ተስፋ አደርጋለሁ ብላው ትወጣለች። የዛን ቀን ምሽት አና ከፊሊክስ ጋር ማንንም ሴት ማየት ስለማትፈልግ ሊሊን አግታት ፊቷን እያነካካች ሰልፈሪክ አሲድ ትጨምርባታለች። በነጋታውም አና ለስራ ባልደረቦቿ እሷና ፊሊክስ ከልጅነት ጀምሮ ሊጋቡ እንደተጫጩና አሁን ግን በሊሊ ምክንያት አብረው መሆን እንደማይችሉ ስትናገር ሰው ሁሉ ሊሊን መጥላት ይጀምራል። በዚህም ፊሊክስ መጥቶ የሊሊን እጅ ይይዝና አዎ እኔና ሊሊ ተጋብተናል፣ እናም ጋብቻችን በታላቆቻችን ተመርቀን የጀመርነው ትዳር በመሆኑ ከዚህ በኋላ ምንም አይነት አሉባልታ ብሰማ ችግር ይፈጠራል ሲል ያስጠነቀቃቸውና ሊሊም በደስታ ትሞላለች። ምን ያክል ደስተኛ እንደሆኑ ያየችው አናም በጣም ስለቀናች ለሊሊ በጣም አስፈላጊና ብቸኛ ወረቀት ነው ብላ በጥንቃቄ አስቀምጪው ብላ ትሰጣትና ሊሊም አስቀምጣው ከወጣች በኋላ አና መታ ወረቀቱን ትሰርቀዋለች። በነጋታውም ዲዛይነሮቹ ሊሊን በጣም ወቅሰዋት ከዚህም በኋላ ስራውን አንጀምርም ስላሉ አና በሊሊ ስም ይቅርታ ጠይቃ ካሳ እንደሚከፍሉ ትናገራለች። ሊሊ ግን በአና ሀሳብ ስላልተስማማች ከስራ ትለቃለች። ከቀናት በኋላ ፊሊክስ ከስራ ጉብኝት ሲመለስ ሊሊ ወንበሯ ላይ ስላልነበረች ምን እንደተፈጠረ ሲያጠያይቅ ኤቫ ባለፉት 2 ቀናት ድርጅቱ ምን ውስጥ እንደነበረ ዝርዝራ ትነግረዋለች። በኋላም ከአንድ ሰራተኛ ጋር ስለ ቢሮ ካሜራ ሲያወራ የሆነ ሰዓት ላይ ጠፍቶ እንደነበር ይነግረዋል። ትንሽ ቆይቶ አና ወደ ፊሊክስ ቢሮ ትመጣና ስለሰረቀችው ደብዳቤ ሲጠይቃት ምንም እንደማታውቅ ብትሆንም ፊሊክስ ከየትም ብሎ አግኝቶት ነበርና ስትሰርቅ ያለውን ምስል ያሳያታል። እናም ለሊሊ በሰው ሁሉ ፊት ይቅርታ ካልጠየቀቻት ለሰው ሁሉ ስራዋን እንደሚናገር ያስፈራራታል። በነጋታውም አና እሷ እንደሰረቀችውና ሊሊ ምንም እንዳላጠፋች ለሚዲያ ተናግራ ክብሯን አታ ከስራ ትለቃለች። ወዲያውም አንድ ፊቱን የተሸፈነ ሰው ለአና ይደውልላትና የሊሊን ጉዳይ ለአንዴና ለመጨረሻ ጊዜ መገላገል እንደምትችል ይነግራታል። ይህ ሰው ፊቱን ሲያወልቅም አለን ሆኖ ይገኛል። በሌላ ሁኔታ ለፊሊክስ ልደት ቀን ከአና አንድ ከረባትና በጣም ስለምወድህ ካንተ ልጆች እፈልጋለሁ የሚል ደብዳቤ ይገኛል። ፊሊክስም ትንሽ ካፈረ በኋላ ከረባቱን ይለካና ወደ ሱቁ ደውሎ በተላከለት መልእክት በጣም ደስተኛ እንደሆነ ሲናገር ወዲያው ከሱቁ ለሊሊ ይደወልና ለፊሊክስ የተላከለት መልእክት ከሌላ ሰው ጋር እንደተቀያየረባቸው ይነግሯታል። ሊሊ እቤት ከሄደችም በኋላ ፊሊክስ አውቆ በፒጃማ ደረቱ እንዲታይ አድርጎ ምሽቱን የምትፈልገውን ነገር በሙሉ ሊሰጣት ዝግጁ እንደሆነ ሲነግራት በእውነት ምፈልገው እኮ የደሞዝ ጭማሪ ነው ብትለው ግራ ይገባውና ልቧን ለመግዛት ሲል እራት ጋብዞ አበባ ሰጥቶ ከተንከባከባት በኋላ ለምን ከባህሪው ውጪ የሆነ እንዳለ ስትጠይቀው እያሽኮረመማት እንደሆነ ይነግራትና ያሳፍራታል። በሌላ ሁኔታ አለን በሊሊ ምክንያት እንደተባረረና ከዛም በኋላ የትኛውን መስሪያ ቤት መቀጠር እንደከበደው ስለዚህ ሊሊን መግደል እንደሚፈልግ ለአና ሲነግራት አናም በቅርቡ ከወላጆቿ ጋር ወደ ውጭ ሊሄዱ ስለሆነ ለስንብት በሚዘጋጀው ድግስ ላይ ሊሊን እንጥራት ስትል ታማክረዋለች። እነ ሊሊ ከተጋቡ 100ኛ ቀናቸው ደርሶ ፊሊክስ ከሊሊ ጋር ሲያወራ እንደረሳው አድርጎና ምንም እንደማይመስለው የሆነ ስለነበር ሊሊ ብትበሳጭም ስራ ቦታ ግን ፊሊክስ ደብዳቤ በፖስት ካርድ አድርጎ እና በአበባ ታጅቦ ወደ እሷ ከመጣ በኋላ ከፊቷ ተንበርክኮ ታገቢኛለሽ ወይ ሲል ይጠይቃታል። ሊሊም በእንባ ተሞልታ አዎ ካለችው በኋላ ሁለቱም በደስታ ይተቃቀፋሉ። ለስራ ወጥተው ወደ ቤት እየሄዱም ሳለ አንድ ሰውዬ ሲለምናቸው ሊሊ ብር ትሰጠውና ሰውየውም ለማመስገን ብሎ እጇን ሲይዘው እንዴ እናንተ ከዚህ በፊት ሰውነት ተቀያይራችሁ ነበር፣ ዛሬም ሙሉ ጨረቃ ከመሆኗ በፊት ካልተሳሳማችሁ ለዘላለሙ ነው የምትጠፉት ብሎ ከአካባቢያቸው ይሰወራል። እነ ሊሊ እቤት ገብተውም ምንም እንኳን ብትጨናነቅም ፊሊክስ ግን ታዩ ሰውየውን በማለት ወገቧን ይዞ ይስማታል። እሷም እንደ ድሮ ማፈሯን ትታ በደንብ መሳሳም ይጀምራሉ። ከ2 ቀናት በኋላ የእነ አና ዝግጅት ላይ ሊሊ በጣም ዘንጣ ፊሊክስ ይዟት ከሄደ በኋላ የአና አባት ስለ ስራ ለማውራት ፊሊክስን ከሊሊ ይለየዋል። ወዲያውም ሊሊ ታፍና ስትወሰድ ጆሮ ጌጧ ይወድቃል። ከቆይታ በኋላም አና ውሃ ስትረጫት ትነቃና አለን ረጅም ቢላ ይዞ ወደ እሷ ሲመጣ ታየዋለች።
አናም ከመሄዷ በፊት ለዘላለሙ ደህና ሁኚ ብላት ከወጣች በኋላ ፌሊክስ የሊሊን ጆሮ ጌጥ ወድቆ ስላገኘው ወዲያውኑ አናን አንቆ ሊሊ የት እንዳለች ይጠይቃታል። አለንም ቢላውን ሊሊ ላይ ሊሰካው ሲል ፌሊክስ በጊዜ ደርሶ ካስቆመውና ከጎዳው በኋላ ሊሊን ይፈታታል። እሷም እንደምትመጣና እንደምታድነኝ ስላወቅኩኝ ምንም አልፈራሁም ነበር ብለው ይተቃቀፋሉ። የፌሊክስ እጅ ተጎድቶ ስለነበር ቤታቸው ሄደው እጁን ለማከም ስትል ፌሊክስ ሸሚዙን መፍታት ይጀምራል። ሊሊም ብታፍርም ሶፋው ላይ አስተኝቷት ይስማታል። ወዲያውም መልሰው ሰውነታቸው ይቀያየርና ሊሊ ከህመም ብዛት ማልቀስ ትጀምራለች። እናም ወደ ቦታችን እንድንመለስ ብላ ደጋግማ ብትስመውም አሁን እኮ እኩለ ሌሊት ስላለፈ አይሰራም ብሎ ፌሊክስ ይስቅባታል። በሌላ ቀን አና እውነቱን እንድትናገር በማሰብ ሊሊ እንደ ፌሊክስ ሆና ወደ ሆቴል ከሄዱ በኋላ አና ሁሉንም ነገር እሷ እንዳደረገችው ከተናዘዘች በኋላ እንደ ከዳት ሲነግራት በክህደት ስሜት ትበሳጫለች። በነጋታውም የፌሊክስ ጸሐፊ የአና ወንጀሎች በሙሉ ስለተጋለጡ ስሟ በመጥፋቱ ቤተሰቧ ጭምር ከባድ ኪሳራ ላይ እንዳሉ ይነግረዋል። አናም ስሟን ንጹህ ለማድረግ ብላ ይቅርታ እንዲያደርጉላት ብትለምንም እምቢ ስለተባለች ፌሊክስ በሊሊ ሰውነት ውስጥ መሆኗን ስለማታቅ ይዛት ማስፈራራት ትጀምራለች። ፌሊክስን መጥቶ ካስጣላት በኋላ ሊሊ የፌሊክስን ደህንነት ለማረጋገጥ ካጠገቡ ትሆናለች። ምሽት ላይ እቤት ሲመለሱም ፌሊክስ ለሊሊ እራት ሰርቶ እየበሉ ሊሊ ቶሎ ወደ ሰውነታችን ብንመለስ ይሻለናል፣ አለበለዚያ በምግብ መርዝ ነው የምሞተው ብላ ከቀለደችበት በኋላ ልክ እኩለ ሌሊት ሲሆን ፌሊክስ ቶሎ ብሎ ይስመውና ወደ ሰውነታቸው ይመለሳሉ። በደስታም ሊሳሳሙ ሲሉ ሊሊ ያቅለሸልሻትና ወደ ሽንት ቤት ትሮጣለች። በንጋታውም ሊሊ ለኤቫ ነፍሰ ጡር እንደሆነች እያወራች ፌሊክስ ሲያልፍ ቢሰማቸውም ሲያወሩ የደረሰው 7 ወይም 8 ወር ብቻ ነው የሚቀረኝ የሚለውን ብቻ ስለነበር ካንሰር ይዟት ልትሞት ነበር የመሰለው። ሊሊ ለፌሊክስ ሀሳቡን ላለማምደው ብላ ጓደኞቼ እኮ በቅርቡ ወለዱ ስትለው ልጆች እንደማያስፈልጉና ራሷ ላይ እንድታተኩር ይነግራታል። በዚህም ትከፋለች። የሊሊ የማቅለሽለሽ ሁኔታ እየተባባሰ ስለነበር ፌሊክስ ምንም እንኳን 7 ወይም 8 ወር ቢቀርሽም እወድሻለሁ ሲላት እየሳቀችበት 7 ወይም 8 ወር የቀረኝ ልወልድ ነው ብላ ፊቱን ጭምቅ አድርጋ እቅፍ ታደርገዋለች። በእርግዝና ወቅትም የፋሽን ትምህርት እየተማረች ፌሊክስም እየተንከባከባት አንድ ጊዜ አንገቱን እየለካች በቀልድ ጎንተል ስታደርገው ሶፋው ላይ አንስቶ ያስቀመጣትና ይስማታል። ከትንሽ ወራት በኋላ ሊሊ የድርጅቱ የፋሽን ክፍል ኃላፊ ሆና ተሾማ እየኖሩ በአንድ ውድድር አንደኛ በመውጣቷ ደስ ብሏት ከሶፋ ላይ ብድግ ስትል ምጧ እንደመጣ ትረዳለች። ሆስፒታል በአስቸኳይ ሄደውም ልትወልድ ልትገባ ስትል ፌሊክስ አይዞሽ የኔ አበባ ብሎ ሲስማት እንደገና ነፍሳቸውን ይቀያየራሉ። በዚህም ፌሊክስ ከህመሙ ብዛት ማልቀስ ሲጀምር ሊሊ ከውጭ ሆና አይዞሽ የኔ ውድ በሰላም ተገላገይ በማለት ትጠብቀዋለች። ለዛሬ የነበረን የፊልም ቆይታ ይሄንን ይመስል ነበረ። በሌላ ፊልም እስከምንገናኝ ድረስ ቸር ሰንብቱ።